እንደው ወላጅ ያላቸው ከሆኑ መጥቶ የሚካተላቸው ካለ ከገቡ ከወር በኋላ ነው ወላጅ እንዲመጣ መንፈቀደው። ምክንያቱም አሁን ልጁ ከዛኛው ከሱስ ህይወት ለመውጣት ፈልጎ ኦር በአንድ መንገድ መጣ አይደለ? ከገባ በኋላ እንደገባ ትንሽ አለ ይነጫነጫሉ። ምክንያቱም ሲጋራውን ተወ፣ ጫቱን ተወ፣ የሚቀመውን ያለውን ነገር ተወ ማለት ጠባዩ ይቀያየራል። ጠባዩ ሲቀያየር ምረይ ፈልጎ አስወጡኝ ነው የሚለው። ስለዚህ እኛ አስወጡኝ ነው የሚባለው ጠባዩን ስለምናቅኛ የሱሱ ምልክት ስለሆነ እኛ ታግሰን በተለያዩ መንገዶች እንዲቆዩ እናደርጋለን። ፋሚሊ ግን ከመጣ የማስቸገሩ በጣም ይጨምራል። ስለዚህ አሁን እንደገባ ከወር በኋላ ፋሚሊ የምታገኝ ሲባል ይቆርጣል። እንግዲህ ኦልሞስት 3 ሳምንት 21 ቀን ከዛ ከወር በኋላ ሲሆን ግቢውን ይለምዳል። ከሱሱም መውጣት የሚችልበትን አቅም እንዳለው ቼክ እያደረገ ነው እና በዚህ ውስጥ 1 ወር ሲቆይ ጥሩ ነው የሚሆንለት። ከዛ ፊት ግን ቤተሰብ ከመጣ ግን ለኛ ለሰራች በጣም የሚያስቸግረን ልጁን በጣም ይቸግራል እንጂ ማገገሚያ ማከል ገብቶ በጉዳዩ ላይ ያሰበ ራሱን ቼክ እያደረገ ባለበት ጊዜ ቤተሰብ ከመጣ ምክንያቱም ሱስ የገባበት ምክንያት ምናልባት ከቤተሰብ ማንጻር ሊሆን ይችላል። የሆነ ነገር ትዝ ይለዋል። ብዙዎቹ የሚገርም ማከሉ ላይ ቤተሰብ የሚወቅሱ አሉ። ወንድሞች የሚወቅሱ አለ። አባቴ እንዲያርጉ እናቴ እንዲያርጉኝ እያሉ እንደ ምክንያቱም ያነሳሉ እዛ ለመግባታቸው ምክንያት ማለት ነው። እና ያ ወላጅ ከመጣ ደግሞ ሌላ ችግር ነው የፈጠረው። ስለዚህ ጸጥ ብሎ አንዱ ራሱ እንዲያዳምጥ ነው የምናደርገው። ስለዚህ ከዛ በኋላ ግን ከወር በኋላ ቤተሰብ ጋር መገናኘት እንዲችል ነው የምናደርገው።